ውዶቼ ማሮቼ እንዴት ናችሁልኝ? ደህና ናችሁልኝ ወይ? ዛሬ ደግሞ ዴት አለብኝ። ይሄ ሁላችሁ እዩኝ እንግዲህ ሻወር ተወሰደ፣ እንደዚህ ልብስ ተቀየረ፣ ቀሚስ በቃ ብዙ መመርጠው ቀሚስ ስላልነበረኝ አንድ ያለችኝ ቀሚስ ለበስኩኝ እና በዚህ መልኩ ፏፏ እያልኩላችሁ ነው። እቺን እንግዲህ ውድ የሆነችው ፀጉሬን እያስያዝኳት ነው። ሰው ባለው ነው ሲያስኳት። እቺም ታምር ፀጉሬን እንደዚህ በዚህ መልኩ ይሄት የለበስኩትን ቀሚስ ፀጉሬን ለማስተካከል እየሞከርኩ ነው። ሁማኔር ምናምን የሚባል ነገር የለም። ሰው ባለው ነው የሚያጌጠው። ቤተሰቦቼ ይሁን ቀሚሴን ይዋት 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 እና በዚህ መልኩ መቀያየር ልብሴን ጀመርኩኝ። ያው እንግዲህ ታውቃላችሁ በጣም ቤታችን ጠባብ ስለሆነ ብዙም እንደ ልቤ ሆኜ ልቀርጽላችሁ አልተመቸኝም። ግን ባለ ሁኔታ ወደፊት ትልቅ የራሴ ቤት ሆኜ እስከቀርጻችሁ ድረስ አሁን በመዳም ቤት ራት ልወጣ ነው እና እሱን ላሳያችሁ ነው ቤተሰብ። አቤት ሳትኳኳሉ ምናምን ቆይታችሁ አስቡ። ከስንት ጊዜ በኋላ ስትኳኳሉ በቃ ይጠፋባችኋል። ይጠፋባችኋል መኳኳል ለራሱ ማለት ነው። እና እዚህ ጋር በቃ ማረጋውን ቦርሳ እየመረጥኩኝ ነው። ከዚህ ቀሚስ ጋር ምን አይነት ቦርሳ ይሄዳል ብዬ እያየሁኝ ላችሁ ነው። ይሄን ቦርሳ አየሁት። እንዴት ነው አይ ይሆናል አይሆንም የሚለው ጋር ነኝ ያለሁት። ይሄ እንኳን ይቀር እስኪ ሌላ ቦርሳ ተባለ። ሌላ ቦርሳ ቼክ ተደረገ። ይሄ ደግሞ አይሆንም፣ ለዴት ትልቅ ነው፣ ተለቅ ይላል፣ ለራት ምናምን አይሆንም የኔ ፍቅር አይሆንም አልኳት። ይሄ ይሻለኛል አለች። ከዛ ይሄ ደግሞ ማንጠልጠያ አድርጋችሁ ከዚህ ቀሚስ ጋር አይሄድም። ለዚህ ማንጠልጠያውን ተነቀልና እንዲህ ብቻ ስልክ ብቻ ነው የምትይዘው። በዚህ መልኩ ሆንን ማለት ነው። ከዛ ወደ ሊፕስቲካችን እስኪ ሊፕስቲክ እንቀባ ደግሞ እና ባለንበት ቦታ ደስተኛ መሆን መቻል ነው ዋናው ነገር። የግድ የራሳችን ነገር ሲኖረን ምናምን አይደለም። ባለን ነገር ደስተኛ ለመሆን መሞከር ነው። ህይወት አጭር ናት እና ከብዙ ጊዜ በኋላ በዚህ ጊዜ ምናምን የምንለው ነገር ሁሌ ይጎዳናል። ባለን ጊዜ ባለን ነገር ደስተኛ መሆን ነው። ሳቁ፣ ደስተኛ ሁኑ፣ ራሳችሁን አድንቁ፣ ውደዱ። እና እኔ እዚህ ጋር ሊፕስቲክ የተቀባው ነው። ብዙም የቀይ ሊፕስቲክ አድናቂ አይደለሁም። በጣም ቀይ ሊፕስቲክ አድናቂ አይደለሁም። ግን ያው ደስ ይለኛል አልፎ አልፎ። ግን በጣም የምወደው ቡኒ ምናምን ትንሽ ደብዘዝ ያለ ነገር ነው የምወደው። ልብስም እንደዛ ነኝ። በጣም ፍክት ያለ ልብስ ብዙም እንትን አልልም፣ አድናቂ አይደለሁም። እና እዚህ ጋር ዛሬ ግን ቀይ ሊፕስቲኬን እየተቀባሁኝ ነው። እና እንዴት እንዳማረብኝ ከራሴ ጋር አወራው ማለት ነው። ዋው ሊፕስቲክ በጣም ያምራል ነው ተባባለን። ከዛ ሰው ከሌላ እንደዚህ ነው እንግዲህ ራሳችሁን እያደነቃችሁ ነው። ሁሌ ከሰው መጠበቅ የለብንም። ይኸዋት ይቺን ንግስት ዋው አንደኛ እኮ ነሽ አንቺ። የምር ቅመም እኮ አትዘንጥ። የምር የመዳም ቅመም እኮ በቃ አትዘንጥ ነው የምላችሁ። እሷ የዘነጠሽ ቀን በቃ ጉድ ነው። እና እዚህ ጋር እስኪ ጫማ ደግሞ ላድርግ ብዬ ይሄን ጫማ መረጥኩኝ። ረዘም ያለ ነው ግን ከፍት ጫማ ነው መረጥኩኝ። ይሄን ጫማ ዋው አስቡት እንዴት ረጅም እንዳደረገኝ። እኔ አጭር ስለሆንኩኝ በብዛት ረጃጅም ጫማ ነው የምወደው እና ረጅም ጫማ አደረግኩኝ ፋሚሊ። ከዛ በኋላ አይሆንም ተቀየረ ማለት ነው። እና ያው ይሄን ቪዲዮ የቀረጽኩት ሳፋሽግ ደግሞ እቺ ልጅ ዴት ራስ ልትበላ እየወጣች እያፋሸገች እንዴት ነው እንዳትሉኝ። ያው ይሄን ቪዲዮ የቀረጽኩት ይሄን ቮይስ ያደረግኩት ከቀረጻው በኋላ ቆይቶ ራስ በልቼ ተመልሼ ነው ማለት ነው። ለእናንተስ ማን አላችሁ? ለጓደኞቼ ላሳያችሁ የት እንደምውል የት እንደማመሽ በሚለው ነው።
እና በዚህ መልኩ ጫማ ተደረገ ማለት ነው። እና እንደነገርኳችሁ ቤታችን ጠባብ ናት። ባለችኝ ቦታ ግን ላሳያችሁ እንዴት እንደሆንኩኝ። እዩት ጫማዬን፣ ዋው! እዩት ቀሚሴን፣ ኪዩት! በጣም ነው የምታምሪው። አንደኛ ከራሴ ጋር እኔ ብዙ ጊዜ እንደዛ አባባላለሁ። ዛሬ ደግሞ አምሮብሻል፣ ምን ተገኘ ምናምን ምናምን እባባላለሁ። እዚህ ጋር እንዴት ነው እየመጣህ ነው ወይ ብዬ እሱ ነው መጥቶ የሚወስደኝ። ደወልኩለትና አልቻልኩም። በቃ በቪዲዮ ላውራው እስኪ ምን ላይ እንዳለው ይህኝ እንዴት እንደጓጓውኝ ብዬ ደወልኩለት። ከዛ አነሳ። አዎ እየመጣው ነው ደርሻለሁ፣ ዋ አምሮብሻል ምናምን አለኝ። እዚህ ጋር እዩት እዩት ያለሁበትን ቦታ ለማንኛውም ቤተሰብ ምንም ራት ግብዣ የሚባል ነገር የለም ዛሬ። የኔ ውድ ልጅ የኔ አንደኛ ልጅ ልደቱ ነው እና እናቱ አጠገቡ ባትሆንም እንግዲህ ይሄን ንጉስ ያገኘሁበትን ቀን ለራሴ በዚህ መልኩ አክብሬዋለሁ ማለት ነው። እና የኔ ውድ ልጅ እንኳን ተወለድክ፣ የኔ በረከት፣ ብዙ ነገር ይዘህልኝ መጥተሃል። አመሰግንሃለሁ ወደ እኔ ህይወት ስለመጣክ። ከዛ ደግሞ የሰጠኝን እግዚአብሔርን እጅግ በጣም አድርጌ አንደኛ አመሰግናለሁ። እግዚአብሔር ይመስገን። እና በዚህ መልኩ በቃ እንደዚህ ልብስ የለበስኩኝ ምናምን ለእናንተ የነበረውን ነገር አሳየዋችሁ። በዚህ መልኩ የልጄ ልደት አከበርኩኝ ማለት ነው። እዚህ ጋር ደግሞ በትውስታ የነበሩትን የሆስፒታል ጊዜያት እያሰብኩኝ፣ ዛሬ ደግሞ አርብ ነው፣ የጌታችንን ስቅለት እያየሁኝ ነው ማለት ነው። እና የኔ ውድ ልጅ እንኳን ተወለድክ። አንድ ቀን ደግሞ የእውነት ዴት ወጥቼ ቪዲዮ አደርግላችኋለሁ። እስከዛ ግን ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ውድድ ነው እማደርጋችሁ ባለን ነገር ፈታ ዘና ማለት ነው። ህይወት አጭር ናት። የግድ ጥሩ ጊዜ የተመቻቸ ጊዜ እስኪመጣ መጠበቅ የለብንም። እወዳችኋለሁ።